እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውደ ዘለቀ ይባላል። አንዳንድ የመጽሐፍ ቅዱስ አንባቢዎችና አስተማሪዎች ዘላለማዊ ሕይወት ስለማግኘት ወይንም ስለ ደህንነት ጉዳይ አንስተው ሲያስተምሩ እጅግ ጽንፍ የረገጠ ወይንም ጫፍ የረገጠ አመለካከት ሲያስተምሩ ግራ ተጋብተው ወይንም ተደናግረው ያውቃሉን? ለምሳሌ አንዳንድ የመጽሐፍ ቅዱስ አንባቢዎችና አስተማሪዎችንም ሰባኪዎች የሰው ልጅ በጌታ በክርስቶስ እስካመነ ድረስ አንድ የዳነ ለዘላለም ድኗልና በዚህ ምድራዊ ሕይወት ምንም ኃጢአት ቢሰራ ምንም በደል ቢፈጽም መዳኑ ስለማይወሰድ ስለዚህ ጉዳይ መጨነቅ የለበትም ብለው ሲያስተምሩ ምን ተሰማሁት? ከዚህም አስተምሮ ጋር ተያይዘው ደግሞ አንዳንድ ምዕመናን ወይም ክርስቲያኖች ይህንን አስተምሮ እንዳለ ተቀብለው በምድራዊ ሕይወት ምንም ቢሰራ መዳን ስለማይወሰድ ብለው በኃጢአታቸው ጸንተው ሲኖሩ በጣም ሕይወታቸውን በሚጎዳ ነገር ወይም ልምምድ ገብተው እንደዚሁም ደግሞ መዳን አይወሰድም ብለው ሲናገሩ አይተው ያውቃሉን? ሰምተው ያውቃሉን? ምንድነው የተሰማሁት? እንግዲህ ይህ ከሰው ደህንነት ጋር ወይም ዘላለማዊ መዳረሻ ጋር የተያዘ ስለሆነ መጽሐፍ ቅዱስ ምንድነው ስለዚህ ጉዳይ የሚያስተምረው? እያንዳንዱ ክርስቲያን ስለ መዳኑ መጽሐፍ ቅዱስ ምን እንደሚያስተምር ጠንቅቆ ማወቅ ወሳኝ ጉዳይ ስለሆነ በዚህ ቪዲዮ ስላነሳነው ሐሳብ ወይንም ከላይ ያነሳናቸውን ጉዳዮች ትኩረት በማድረግ ስለምንማር ቪዲዮውን እስከ መጨረሻ እንዲከታተሉ እየጋበዝኩኝ የቃሉ ባለቤት የሆነው የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ በቃሉ ብርሃን እንዲባርከው እየጸለይኩኝ በቀጥታ ወደ ትምህርት አመራለሁ። ለትምህርታችን መግቢያ የምናደርገው የመጽሐፍ ቅዱስ ጥቅስ የሮሜ መልእክት ምዕራፍ 4 ከቁጥር 18 እስከ 25 ያለውን በማንበብ እንጀምራለን። በዚህ ክፍል ላይ መጽሐፍ ቅዱስ እንደዚህ ነው የሚለው፣ ዘሬም እንዲሁ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ ይላል። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማኅፀን ሙት እንደነበረ እያወቀ በእምነቱ አልደከመም። ቁጥር 20 ላይ ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ስለዚህ ጽድቅ ሆኖ ተቆጠረለት ይላል። ቁጥር 23 ላይ ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለእርሱ ብቻ አይደለም፣ ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው። ከዚያም ቁጥር 25 ላይ እንደዚህ ብሎ ይደመድማል፣ እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛንም ጻድቅ አድርጎ ለማቅረብ ከሞት ተነሳ ብሎ ይናገራል። እዚህ ጋር በዛሬው ትምህርታችን ምላሽ እንዲያገኝ የምንፈልገው ትልቁ ጥያቄያችን የእግዚአብሔር ጽድቅ የሚቆጠርለት እምነት ምን አይነት እምነት ነው የሚል ነው። ለመግቢያ እንዲሆነን በእውነተኛ እምነት ጌታን ለሚጠሩት ነው የእግዚአብሔር ጽድቅ የሚቆጠርላቸው የሚለውን አስምረን እንነሳለን ወይም እንጀምራለን። ለመግቢያ እንዲሆነን የእግዚአብሔር ጽድቅ በእምነት የተቆጠረለት አብርሃም እምነት ምን አይነት እምነት ነበረ? ጳውሎስ እንዴት ነው የሚገልጸው? ጳውሎስ ለምንድን ነው ጊዜ ወስዶ የአብርሃም የእምነትን ይዘት ወይንም ባህሪ እየዘረዘረ የሚቆየው? በሮሜ መልእክት ላይ ምዕራፍ 4 ላይ ከቁጥር 18 ጀምረን እስከ ቁጥር 25 በምናነበት ጊዜ የአብርሃምን እምነት ጳውሎስ እየዘረዘረ ይቆይና በአብርሃም የእምነት አይነት ጌታን ለሚጠሩት ደግሞ እግዚአብሔር እምነታቸውን ተቀብሎ ወይንም እምነታቸውን አይቶ ጽድቅ አድርጎ ይቆጥርላቸዋል ብሎ ይናገራል። አሁን ታዲያ የአብርሃም እምነት ባህሪው ምንድን ነው? መጀመሪያ አብርሃም ምንም ተስፋ በሌለበት እግዚአብሔር በሰጠው በተስፋ አምኗል ይላል። ይህ ማለት አብርሃም በሰው አስተሳሰብ በምንም መልኩ ልጅ ማግኘት በማይችልበት ሁኔታ እግዚአብሔር ልጅ ትወልዳለህ ብሎ ስለተናገረ የእግዚአብሔርን ቃል ምንም ተስፋ በሌለበት አምኖ ቆይቷል ይላል። የእርሱና የሚስቱ ሰውነት ከእርጅና የተነሳ ሙት መሆኑን እያወቀ በእምነቱ አልደከመም ይላል። የማይደክም እምነት ወይንም በእምነቱ ያልደከመ የእምነት ልምምድ ነበረው ብሎ ይናገራል። የእርሱና የሚስቱ ሰውነት ከእርጅና የተነሳ ሙት መሆኑን እያወቀ በእምነቱ አልደከመም ነው ምለው። በጣም ገራሚ የሆነ እምነት ነው አብርሃም የተለማመደው። እንደ ሞተ የሚቆጠረው የራሱን ሰውነትና የሳራ ሰውነት እያየና እያወቀ ወደ ሞት በተጠጋ እርጅናቸው ሳይበገር በእግዚአብሔር ችሎታና አቅም ጸንቶ በመቆም እንዳመነ ጳውሎስ ይናገራል። በእምነቱ በመጽናት ይላል። ለእግዚአብሔር ክብር ሰጠ ማለት እያመሰገነ በእምነቱ ቀጠለ እንደማለት ነው። እዚህ ጋር በጣም የሚገርመው ነገር በእምነቱ በመጽናት የሚለው ቃል አስገራሚ ነው። እንግዲህ በእምነት መጽናት የሚቻለው
የተወሰነ ጊዜ በእምነት ተጉዞ ነው እንጂ ቅጽበት አይደለም። በእምነቱ በመጽናት ሲያምን የቆየውን እያጸና ዓመታት ሲያልፉ ጊዜያት ሲያልፉ ልቡን የሚሸረሽር ነገር ሲመጣ ሳይበገር በእምነቱ በመጽናት አመነ ብሎ ይናገራል። ሌላኛው የእግዚአብሔርን ተስፋ ሳይጠራጠር አመነ ይላል። አሁንም ሳይጠራጠር አመነ የሚለው የአንድ ምሽት ጉዳይ አይደለም። የአንድ ሌሊት ወይም የአንድ ቀን የአንድ ሳምንት ጉዳይ አይደለም። እንዲጠራጠር የሚያደርጉ ክስተቶች በሕይወቱ እያለፉ ሳይጠራጠር አመነ ማለት ነው። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ሆኖ ነው ያመነው ብሎ ጳውሎስ ስለ አብርሃም እምነት ይተነትናል። በአጠቃላይ ጳውሎስ የአብርሃምን እምነት ጠንካራ መሆኑን፣ ወላዋይ እንዳይደለ፣ አታላይ እንዳይደለ፣ ለእግዚአብሔር ታምኖ እንደጸና እንደቆየ መናገሩ ነው ማለት ነው። ከዚያም ጽድቅ ሆኖ ለአብርሃም ተቆጠረለት ያ እምነቱ ይላል። እዚህ ጋር ወሳኙ ነገር ምንድን ነው? የአብርሃምን እምነት ጳውሎስ ከዘረዘረ በኋላ በአብርሃም አይነት እምነት ጌታችን ኢየሱስን ከሞት ባስነሳው በእርሱ ለምናምን ለእኛም ጭምር እምነታችን ጽድቅ ሆኖ ተቆጠረልን ብሎ ደስ የሚል ዜና ያበስርልናል። ምንድን ነው እኛ ያመንነው? የእኛ እምነት እንዴት ነው ጽድቅ ሆኖ የሚቆጠረው የሚለውን ሐዋርያው ጳውሎስ ሲያብራራ ኢየሱስ ለበደላችን ወይም ለኃጢአታችን እንዲሞት አልፎ ተሰጠ፣ እኛንም ደግሞ ጻድቅ አድርጎ ለማቅረብ ከሞት ተነሳ። ለበደላችን ወይም ለኃጢአታችን አልፎ የተሰጠውን ኢየሱስን ስናምን፣ እንደዚሁም ደግሞ እኛን ለማጽደቅ እኛንም ጻድቅ አድርጎ ለማቅረብ በእግዚአብሔር ኃይል ከሞት የተነሳውን ኢየሱስን ስናምን እምነታችን ጽድቅ ሆኖ ይቆጠርልናል ይላል። ስለዚህ በኢየሱስ ሞትና ትንሣኤ በማመን ስለምንድንበትና ስለምንጸድቅበት የእምነት አይነት የበለጠ ጳውሎስ ሲያብራራ በሮሜ መልእክት ምዕራፍ 10 ላይ ቁጥር 9 እስከ 10 ላይ እንደዚህ ብሎ ይናገራል። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህ ይላል። ቁጥር 10 ላይ የምትጸድቀው በልብህ አምነህ ነው፣ የምትድነው በአፍህ መስክረህ ነው ይላል። እዚህ ጋር ወደ መዳን የሚያደርስ እምነት ሁለት ባህሪያት አሉት። የመጀመሪያው በልብህ አምነህ ትጸድቃለህ ይላል። ሁለተኛ ደግሞ በአፍህ መስክረህ ትድናለህ ይላል። ስለዚህ የእግዚአብሔር ጽድቅ የሚቆጠርለት እምነት የልብም ጉዳይ ነው፣ የአፍም ጉዳይ ነው። ወይንም በአፍም የእምነት መግለጫችንን እምነታችንን በአፋችን እንገልጸዋለን። እንደገና ደግሞ በልብ ደግሞ ጠንካራ እምነት ይኖረናል። አሁን እዚህ ጋር ቆም ብለን ማሰብ ያለብን በአፍ የመመስከር ጉዳይ ሁሉም ሰው ይመሰክራል። ኢየሱስ ጌታ ነው፣ ኢየሱስ የእግዚአብሔር ልጅ ነው የሚለውን ሁሉም ሰው ይመሰክራል ማለት ክርስቲያን የሆነ ሰው ማለት ነው። ግን ሁለተኛው የእምነት ክፍላችን ማለትም ሰው በልብ አምኖ ይጸድቃል የሚለው ትንሽ ትንታኔ የሚጠይቅ ሐሳብ ነው። በልቡ እግዚአብሔር ኢየሱስን ከሙታን እንዳስነሳው ሲያምን ነው ሰው ጸድቀሃል በእግዚአብሔር ፊት የሚባለው። እዚህ ጋር ሰው ከእግዚአብሔር ዘንድ የሚቆጠርለት የጽድቅ ባለቤት ወይም ከእግዚአብሔር ዘንድ የሚቆጠርለት ጽድቅ ባለቤት የሚሆነው ኢየሱስን እግዚአብሔር አብ ከሙታን እንዳስነሳው በልቡ አምኖ ነው ብሎ ይናገራል። በልቡ አምኖ ነው ይላል። የምትጸድቀው በልቤ አምነ ነው ስል ምን ማለቱ ነው? አብርሃም በጸደቀበት አይነት እምነት ማመናችንን ጳውሎስ መናገሩ ግልጽ ነው ማለት ነው። ይህ ማለት ይፋይ የእምነት መግለጫችንን በአፍ ኢየሱስ የሕይወት ጌታ ነው ብለ መመስከርንና በልብ ደግሞ ኢየሱስን እግዚአብሔር ከሙታን እንዳስነሳው ማመን ነው። ይህ ማለት በልብ እምነት ማለት በልብ ቁርጠኝነት ኢየሱስ ለተነሳበት ለጽድቅ ሕይወት የምትቆምለትንና የምትሞትለትን እምነት ጳውሎስ መናገሩ ነው። ከዚህም የተነሳ ከኃጢአት ተላቀ ለአንድ አለቃ ለኢየሱስ የምትሰጥለትንና የምትለይለትን የእምነት አቋም ሲናገር ነው በልብ አምነ ትጸድቃለህ ብሎ የሚናገረው። ከልብ እንደምታምነው በሕይወት የምታሳይበት እንጂ ሕይወትህን ከልክለ እንዲያው በከንቱ ቃላት የታጀበ በአእምሮ ደረጃ የምትስማማበት እምነት እንዳልሆነ ይናገራል ማለት ነው። እንደዚህ በልብ መሰጠት እግዚአብሔር ኢየሱስን ከሙታን እንዳስነሳው የሚያምን ሰው እምነት ምን እንደመስል ሐዋርያው ጳውሎስ ራሱ የተለማመደውን ልምምድ እንደዚህ ብሎ ይናገራል። ይህንንም የምናገኘው በገላትያ መጽሐፍ ምዕራፍ 2 ቁጥር 20 ላይ ነው የምናገኘው። በዚህ ክፍል ላይ ሐዋርያው ጳውሎስ ይሄ በልብ አምነህ ትጸድቃለህ የሚለውን እምነት ራሱ እንዴት እንዳመነ ሲናገር በኢየሱስ ሞትና ትንሣኤ ያለውን እምነት፣ ሕያው የሆነውን እምነት፣ ሙት ያይደለውን እምነት፣ የአብርሃም አይነቱን እምነት ሲናገር እንደዚህ ብሎ ይናገራል። እንዴት ነው ጳውሎስ ያመነው? በገላትያ መጽሐፍ ምዕራፍ 2 ላይ
ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። አይታችኋል። እዚህ ጋር የሚገርመው ነገር ከክርስቶስ ጋር ተሰቅያለሁ ይልና ከእንግዲህ እኔ አልኖርም ይላል። እንግዲህ በክርስቶስ ሞትና ትንሣኤ በልብህ አምነህ ትጸድቃለህ ስል ጳውሎስ በልቡ የኢየሱስን ስቅላት የኢየሱስን ሞት ተሸክሞ ይዞራል። ከክርስቶስ ጋር ተሰቅያለሁ። እዚህ ጋር ጳውሎስ እኔ አልኖርም፣ በእኔ ውስጥ ክርስቶስ ይኖራል። ለምን? እርሱ ስለ በደሌ ስለ ኃጢአቴ አልፎ የተሰጠ ነውና በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። በሌላ አነጋገር በክርስቶስ ሞትና ትንሣኤ ማለት አንድ በአእምሮ ደረጃ ተስማምተን ወደ ጎን ወርውረን የምንጥለው ጉዳይ ሳይሆን ሕይወታችንን በሙሉ የሚወርስ የሚቆጣጠር እምነት ማለት ነው። ለዚህ ነው ጳውሎስ ከክርስቶስ ጋር ተሰቅያለሁ ብሎ የሚናገረው። ስለዚህ የኢየሱስ ሞትና ትንሣኤ ከልብ ያመነ ሰው ያ የኢየሱስ ሞትና ትንሣኤ ሕይወቱን ተግባሩን በሙሉ ይወርሳል እንጂ በኃጢአቱ ጸንቶ አፋይና የአእምሮ እምነት ብቻ እየለፈፈ አይኖርም ማለት ነው። ከልብ የሆነ እምነት አዲስ ኪዳን ላይ ከውሸትና ከአስመሳይ እምነት ተለይቶ ራሱን እንዲገልጥ የአዲስ ኪዳን ጸሐፊዎች ሐዋርያው ጳውሎስ፣ እንደዚሁም ደግሞ ሐዋርያው ዮሐንስ፣ እንደዚሁም ደግሞ ሐዋርያው ያዕቆብ ጴጥሮስንም ጭምር ወይም እውነተኛ እምነት ምን እንደመስል ደጋግመው ተናግረዋል፣ አስጠንቅቀዋል። ለምሳሌ ሐዋርያው ያዕቆብ ምንድነው የሚለው? ከስራ የተለየ እምነት የሞተ ነው፣ እንዲያውም ደግሞ አጋንንት ራሱ የሚያምንበት አይነት እምነት ነው ብሎ ይናገራል። እንደዚሁም ደግሞ ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክት ላይ ደጋግሞ የሚናገረው ከእግዚአብሔር ጋር ኅብረት አለኝ የሚል በጨለማ ግን የሚመላለስ እግዚአብሔርን እየዋሸ ነው ብሎ ይናገራል። እግዚአብሔርን አውቃለሁ እያለ ቃሉን ግን የማይጠብቅ ሐሰተኛ ነው ብሎ ይናገራል። ስለዚህ የአዲስ ኪዳን ጸሐፊዎች ሐዋርያው ዮሐንስም ጳውሎስም ሌሎችም ያዕቆብም ጭምር እውነተኛውን እምነት ከሐሰተኛው እምነት እውነተኛውን እምነት ከአታላይ እምነት በሚለይ ማንነት ያ እምነት እንዲገለጥ ደጋግመው ተናግረዋል። ስለዚህ አንድ ሰው ኢየሱስ ጌታ ነው ብሎ በአፉ ስለመሰከረ ብቻ መጽሐፍ ቅዱስ ይበቃል አይልም። በልብ ብታምን ትጸድቃለህ ይላል። በልብ ማመን ማለት ምን ማለት እንደሆነ ሐዋርያው ጳውሎስ ራሱ ሲናገር ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ በእኔ ውስጥ ኢየሱስ ይኖራል። ለእኔ የተሰቀለልኝ የሞተልኝ የደማልኝ ኢየሱስ በውስጤ ይኖራል። የሕይወቴ መሪ ኢየሱስ ነው። እርሱ ነው የሚያሽከረክረኝ። ፈቃዱና ዓላማውን ይቀበለዋለሁ እንጂ ሞቱና ትንሣኤውን አምኛለሁ ብዬ እዛ ዳር የሚጥለው ጉዳይ አይደለም ብሎ ይናገራል። በጣም ጥሩ። እንግዲህ አሁን ወሳኙ ጥያቄ በአፉ መስክሮ የዳነ በልቡ አምኖ የጸደቀ ሰው የእምነቱ ባህሪ ምን ይመስላል የሚለውን ጳውሎስ በሚገርም ሁኔታ በጥልቀት ያብራራበትን የሮሜን መልእክት ምዕራፍ 6 ለማየት እንገደዳለን። ይሄንን የምናነሳበት ምክንያት የዘመኑ ሰባኪዎችና አስተማሪዎች መድኃኒት ስለማይወሰድ ብዙ የሚያስጨንቅ ጉዳይ አይደለም፣ ብዙም አታስበው፣ አንድ የዳነ ለዘላለም ድነዋል፣ ምንም ኃጢአት ውስጥ ብትገባ ችግር የለም ብለው ያስተምራሉ። የሐዋርያው ጳውሎስ ምላሽ ግን ከዘመናችን ሰባኪዎችና አስተማሪዎች ጋር አይስማማም። እንዴት ካልከኝ ጳውሎስ በሮሜ 6 የሚያስተምረውን ማየት በቂያችን ስለሚሆን በሮሜ 6 ላይ በልብ አምኖ መጽደቅ በአፍ መስክሮ መዳን ምን እንደሚመስል ያንን በደንብ አድርጎ ግልጽ አድርጎ ጳውሎስ ያሳየበትን የሮሜን መልእክት ምዕራፍ 6 እንመለከተዋለን። ጳውሎስ ጸጋው እንዲበዛ ኃጢአት እየሰራን እንኑር ወይም ደግሞ የእግዚአብሔር ጽድቅ ስለተቆጠረልን ኃጢአት እየሰራን እንኑር ብሎ ነው የሚጠይቀው። ምክንያቱም የእግዚአብሔር ጽድቅ በእምነት ሲቆጠር ከዚህ በላይ የበዛ ጸጋ የለም። ላለፋንበት ላልተቀደስንበት ገና ኃጢአተኞች እያለን እግዚአብሔር እምነታችንን አይቶ ወይም በክርስቶስ ሞትና ትንሣኤ ያለንን እምነት አይቶ ወይም ተቀብሎ ጻድቅ ነህ ብሎ ሲያውጅ ያ እኛ ከክርስቶስ ጋር ወይም ከሞቱና ከትንሣኤው ጋር የተዋህድንበት እምነት ምን መምሰል እንዳለበት ጳውሎስ በሚገርም ሁኔታ አብራርቶታል። ያንን እንመለከታለን። ጳውሎስ በዚህ በሮሜ መልእክት ምዕራፍ 6 ላይ ሁለት ትልልቅ ነገሮችን ይናገራል። በሮሜ መልእክት ምዕራፍ 6 ላይ አጠቃላይ ነጥቡ ጠቅልል ሲደረግ በኃጢአት መቀጠል አትችልም፣ ጸጋው ይበዛልኛል ብለህ የእግዚአብሔር ጽድቅ ተቆጥሮልኛል ብለህ መዳኔ አይወሰድም ብለህ አንዴ ዳኔ ለዘላለም ድነዋል ብለህ በኃጢአት መቀጠል አትችልም። በኃጢአት መቀጠል የማትችለውም ሁለት ወሳኝ ምክንያቶች ስላሉ ነው ብሎ የመጀመሪያውን ምክንያት ያነሳና እንደዚህ ነው የሚለው
የመጀመሪያው በኃጢአት መቀጠል አትችልም። ለምን? ምዕራፍ 6 ቁጥር 1 እስከ 14 ላይ 3 ወሳኝ ነጥቦችን ሐዋርያው ጳውሎስ ስለሚያነሳ እነዚያን አንስተን እንመለከታለን። በሮሜ መልእክት ምዕራፍ 6 3-5 መሰረት በክርስቶስ ሞትና ትንሣኤ ያለ አንድነትና ተሳትፎ ህብረት በኃጢአት እንዳትቀጥል ይከለክልሃል ይላል። በክርስቶስ ኢየሱስ ሞትና ትንሣኤ ያለ ተሳትፎ፣ አንድነት፣ ህብረት፣ ኪዳን በኃጢአት እንዳትቀጥል ይከለክልሃል ብሎ ይናገራል። ምዕራፍ 6 3 ጀምረን እስከ 5 ስናነብ እንደዚህ ነው ብለው አነበዋለሁ። በጣም የሚገርም ሐሳብ ጳውሎስ በዚያው አንስቶ ይናገራል። ከአንድ ጀምሬ ላንብብ። እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኖር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይልና ቁጥር 4 ላይ ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚህ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን ይላል። እዚህ ጋር አስገራሚው ነጥብ ምንድነው ጳውሎስ የሚያነሳው? በእርሱ አምነህ ጽድቅን እንድታገኝ ያደረገ ኢየሱስ ከሞቱና ከትንሣኤው ጋር በጥምቀት ስትዋህድ ሁለት ነገር እኮ ትርጉም አለው። የመጀመሪያው ከኢየሱስ ሞት ጋር ስትሞት ወይም ወደ ውሃው ስትገባ ስትቀበር ከክርስቶስ ጋር ሞቻለሁ ማለት አይደለም ወይ? ይህንን ሞቻለሁ ብለህ ደግሞ ስትናገር ከኃጢአቴ ተለይቻለሁ፣ ኢየሱስ ለሞተለት ለዚያ ለኃጢአቴ ከዚህ በኋላ አልኖርም፣ ከኃጢአቴ ተለይቻለሁ ማለት አይደለም ወይ? እዛው ደግሞ በውሃ ውስጥ ተጠምቀ ወይም ተቀብረ ሳትቀር ደግሞ ክርስቶስ እንደተነሳ እኔም ተነስቻለሁ ብለህ ስትል እኮ ሌላኛው ትልቅ ሐሳብ ደግሞ ምንድን ነው? ኢየሱስ በአብ ክብር ከሞት እንደተነሳ እኔም ደግሞ በአዲስ ሕይወት ለመመላለስ ከክርስቶስ ጋር ተነስቻለሁ ማለት አይደለም ወይ? ስለዚህ በኃጢአት የምትቀጥል ከሆነ ከኃጢአቴ ተለይቻለሁ ብለህ እየተጠመክበትን እንደዚሁም ደግሞ በአዲስ ሕይወት እመላለሳለሁ ብለህ ከክርስቶስ ጋር የተነሳህበትን ትልቁን የእምነትን ክፍል ትርጉም ማሳጣፊ አይደለም ወይ? እንዴት አድርገህ በኃጢአት ትቀጥላለህ ይላል። ስለዚህ ከክርስቶስ ሞት ጋር ያለ አንድነት ይከለክልሃል ይላል። ይሄንን ለመግለጽም ደግሞ ጥምቀትን ይጠቀማል። በአዲስ ኪዳን ጥምቀት ከብሉይ ኪዳን ግዝረት ጋር ይነጻጸራል። በግዝረት የእግዚአብሔር ከአብርሃም ጋር ኪዳን ሲገባ የኪዳን ምልክት የሆነውን ወንዶች ሁሉ በ8ኛው ቀን እንዲገረዙ ተናግረዋል። ወደ አዲስ ኪዳን ስንመጣ ልክ እንደዚሁ ከክርስቶስ ሞትና ትንሣኤ ጋር አንድነት፣ ህብረት፣ ኪዳን መግባታችንን የምንገልጸው በጥምቀት ተቀብረን እንደገና ደግሞ ከተቀበርንበት ከኢየሱስ ጋር ተነስተናል ብለን ስንነሳ ሁለት ወሳኝ ነገሮችን መናገራችን ነው። አንደኛው ከኃጢአቴ ተለይቻለሁ፣ ከክርስቶስ ጋር አንድ ሆኛለሁ። ሁለተኛው ደግሞ ከኃጢአቴ ተለይቼ እዛ ብቻ አላበቃም፣ በአዲስ ሕይወት ይመላለሳለሁ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን ከክርስቶስ ሞት ጋር በመተባበር አዲስ ሕይወት ለመኖር አዲስ ሕይወት ለመለማመድ ከክርስቶስ ጋር ተነስቻለሁ። እዚህ ጋር ከክርስቶስ ጋር ተነስቻለሁ የሚለውን መጽሐፍ ቅዱስ በሁለት መንገድ ነው የሚያወራው። የመጀመሪያው ከክርስቶስ ጋር ተነስቻለሁ ስንል በዚህ ምድር እያለን በዚህ ስጋ ውስጥ እያለን አዲስ ሕይወት፣ የክርስቶስ ሕይወት፣ የጽድቅን ሕይወት፣ ሰማያዊውን ሕይወት ለመለማመድ ሕያው ነኝ ከክርስቶስ ጋር ማለታችን ነው። ስለዚህ በኃጢአት ስትቀጥል ከኃጢአት ተለይቻለሁ ያልከውንም በአዲስ ሕይወት ይመላለሳለሁ ያልከውንም በጥምቀት የተቀበርክበትን የተነሳበትን የእምነትን አስኳል የሆነውን ክፍል ትርጉም አልባ ስለሚያደርግ በኃጢአት መቀጠል አትችልም። አንድ ድኛ ያለው መዳን አይወሰድም ብለህ በኃጢአት መቀጠል አትችልም ይላል ጳውሎስ። በጣም አስገራሚ ነጥብ ነው ማለት ነው። ስለዚህ ጳውሎስ ከዚህ የተነሳ ይህንን የበለጠ ሲያብራራ በሮሜ 6 3-5 ላይ በሆኑም በጌታ ሞትና ትንሣኤ ለተካፈለ ሰው ሁለት ወሳኝ ነገሮች በኃጢአት እንዳይቀጥል ወይም መዳኔ ስለማይወሰድ በኃጢአት ቢቀጥልም ችግር የለም ብለህ የምትለው ንግግር ማንሳት አትችልም ጳውሎስ። አንደኛ ከኃጢአት ተለይታል። ያ ከክርስቶስ ጋር የመሞት ትርጉም ነው፣ የመቀበር ትርጉም ነው፣ የመጠመቅ ትርጉም ነው ይላል። ሁለተኛ ከክርስቶስ ጋር ስትነሳ ከእርሱ ጋር በአዲስ ሕይወት ለመመላለስ ራሴን ሰጥተሃል፣ ከዚያ መውጣት አትችልም። ወደ ኃጢአት የምትመለስ ከሆነ ያ የእምነት ክፍል ትርጉም የለሽ ይሆናል ብሎ ይናገራል። የሚገርም ነው በጣም። ስለዚህ አዲስ ሕይወት፣ የጽድቅ ሕይወት ጳውሎስ የሚናገረው በሮሜ መጽሐፍ ምዕራፍ 8 ላይ
ቁጥር 1 ጀምሮ እስከ 17 የሚናገረውና በኋላ በሮሜ መልእክት ምዕራፍ 12 እስከ ምዕራፍ 15 የሚናገረው አስገራሚው አዲሱ ህይወት ባህሪያት ያንተ የእምነት መገለጫ የእምነት ኪዳን ከክርስቶስ ጋር የተዋህድክበት የተሳተፍክበት አንድነትን የገለጥክበት የእምነት ክፍል ስለሆነ ጸጋው ይበዛልኛል፣ አንዴ ዳን ለዘላለም ድነዋል ያልክ በኃጢአት መቀጠል አይቻልም፣ አይፈቀድም፣ ሊሆን አይችልም ይላል። ሁለተኛው አስገራሚ ነገር ጳውሎስ የሚናገረው በሮሜ መልእክት ምዕራፍ 6 ቁጥር 6 እና 7 ላይ ነው የሚናገረው። ቁጥር 6 እና 7 ላይ የሚገርም ነገር ጳውሎስ ያነሳል። ምንድን ነው ያ? እንደዚህ ነው ብለው ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ ምክንያቱም የሞተ ከኃጢአት ነፃ ወጥቷል ይላል። እዚህ ጋር የሚገርም ነገር ጳውሎስ የሚያነሳው ከክርስቶስ ኢየሱስ ወይም በክርስቶስ ሞትና ትንሣኤ ስታመን በህይወቴ አንድ የተከናወነው ነገር አሮጌ ሰዋችን እንደተሰቀለ እናውቃለን ይላል። መሰቀል ብቻ አይደለም፣ ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር ይላል። ሶስት ወሳኝ ነገር ነው የምናገረው። አንደኛው የኃጢአት ባሪያ መሆን አትችልም ይላል። ለምን? የኃጢአት ሰውነት እንዲሻር ይላል። አሮጌ ሰዋችን ከእርሱ ጋር ተሰቅሏል። የኃጢአት ባሪያ መሆን አትችልም። ለምን? አሮጌ ሰውነት ወይንም አሮጌ ሰዋችን ይላል ጳውሎስ። በነገራችን ላይ የአሮጌ ሰዋችን ብሎ ጳውሎስ የሚናገረው የኃጢአት ተፈጥሮ ከአዳም የወረስ ነው። ኃጢአት እንድናደርግ መመሪያ የሚሰጥ ልክ እንደ አውሬ ተቆጣጥሮ የያዘን ነክሶ የያዘን ኃይለኛው ከክርስቶስ ጋር በእምነታችን ስንሰቀል እንዲሻር ይላል በዚህኛው፣ ወይንም ደግሞ እንዲወገድ ይላል፣ እንዲደመሰስ ይላል የተለያዩ ትርጉሞች። ስለዚህ በዚያም ሆነ በዚህ ምን ማለት ነው? ክርስቶስ ኢየሱስን በምታምንበት ጊዜ ከሞቱና ከትንሣኤው ጋር አንተ በምትገናኝበት ጊዜ ያ ከአዳም የወረስከው የኃጢአት ተፈጥሮ ኃይል አልባ ተደርጓል ይላል። አንዳንዱ ትርጉም ተደምስሷል ይላል። ከክርስቶስ ጋር መሞቲ መሰቀል ትርጉሙ ይሄ ነው ይላል። ይህንን ጳውሎስ ራሱ በቆላሲስ ምዕራፍ 2 ላይ ቁጥር 11 ላይ የተደመሰሰበትን መንገድ ሲናገር እንደዚህ ብሎ ይናገራል። በጣም የሚገርም ነገር ነው ጳውሎስ የሚናገረው። ቆላሲስ ምዕራፍ 2 ቁጥር 11 አነበዋለሁ። እንደዚህ ነው የሚለው፣ በእርሱ ሆናችሁ ማለት በክርስቶስ ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ፣ በክርስቶስም መገረዝ የስጋን ኃጢአታዊ ባህሪ አስወገዳችሁ ይላል። ልብ በሉ እዚህ ጋር አስወገዳችሁ። ኃጢአት ብለን ስንጠራ ሁለት ባህሪ ነው ያለው። አንደኛው በድርጊት የምናከናውነው ኃጢአት ሲሆን፣ ሌላኛው በውስጣችን የተቀመጠው የኃጢአት ተፈጥሮ ከአዳም የወረስ ነው። ይሄ አውሬ ሆኖ ሰውን የሚቆጣጠረው የኃጢአት ተፈጥሯችን ክርስቶስን ስናመን በሞቱና በትንሣኤው ስንሳተፍ ከእርሱ ጋር በሞቱ ስንቀበር ከእርሱ ጋር በትንሣኤው ስንነሳ ኢየሱስ ክርስቶስ ቅድም ጳውሎስ በምዕራፍ 2 ቆላሲስ ላይ ቁጥር 11 ላይ እንደተናገረው ክርስቶስ በእጅ ባልተደረገ በመለኮታዊ ግርዛት፣ ለዚህ ነው ግርዛትና ጥምቀት ጳውሎስ እየቀያየረ የሚጠመቀው። ምክንያቱም የኪዳን ሰው ስትሆን ኢየሱስ አንድ ያደረገልኝ ነገር ኃይል አልባ አድርጎታል። ተሰቅለሃል፣ ኃይል አልባ ኃጢአቴን ኃይል አልባ አድርጎልሃል። ስለዚህ የኃጢአት ባሪያ መሆን አትችልም ይላል። ስለዚህ አንድ ሰው በኃጢአት ይቀጥላለሁ ካልክ ኖ ይላል ጳውሎስ። ለምን? የኃጢአት ባሪያ ሆነ ለመቀጠል እኮ እየተናገርክ ነው ያለው። በውስጥ ያለው የኃጢአት ኃይል የኃጢአት ድርጊቶችን የኃጢአት ተግባራትን የሚያዘው አለቃው ከአዳም የወረስከው አውሬ የሆነው ሰውን ሲያንከራትት የሰነበተው የኃጢአት ጉልበት ኃይል አልባ ተደርጎልሃል። በኃጢአት ይቀጥላለሁ ብለህ እኮ ስትል ያ ኃይል አልባ እንዳልተደረገ ያ ከዙፋኑ እንዳልወረደ አንተን አሁንም አለቃ ሆኖ እንደሚገዛ ባሪያ አድርጎ እንደሚገዛ መናገሪ ነው። በሌላ አነጋገር ያልተለወጠ ሰው እየሆንክ ነው ያለው። አንተ የተለወጥክ ሰው እንድትሆን ያ የኃጢአት ኃይል አልባ ተደርገዋል ይላል። አንዳንድ መጽሐፍ ቅዱስ ምሁራን እንደሚናገሩት ተሽሯል፣ ከዙፋኑ ወርዷል ይላሉ። ይህንን የኃጢአት ኃይል ከአዳም የወረስከውን የኃጢአት ተፈጥሮን ይላል። ስለዚህ አንዳንድ ሊቀመንበር ከስልጣን ወርዶም ግብር ሲጠይቅ ዜጋው አንተ ከስልጣን ወርደሃል፣ ግብር የመሰብሰብ ስልጣን የለህም፣ ዝም በል ማለት እንደሚችሉት ሁሉ የኃጢአት ኃይል ኢየሱስ ከዙፋን ያወረደውን ኃይል አልባ ያደረገውን የቀጠቀጠውን መታዘዝ አትችልም። እርሱ ሊያዝ ይችላል፣ እርሱ ሊጠይቅ ይችላል።
ሊቀሰቅስ ይችላል የሆነ ምኞት። ግን አንተ ከስልጣን ወርደሃል፣ በኢየሱስ ተሽረሃል። አንተ አሁን አዲሱ ሰውነት መንፈስ ቅዱስ የእግዚአብሔር ኃይል በውስጥ ያለ የምታዘው ማከብረው እርሱን እንጂ አንተ በኢየሱስ ሞትና ትንሣኤ የተሻርክ ስልጣን የተቀማ ይሄ ስጋዬ ስላለ ከስጋ ስላልተላቀኩ በውስጥ ያለ ልታዘኝ አትችልም ብለህ ማመፅ ነው ያለብህ እንጂ እሺ ብለህ የድሮን አለቃ ማክበር አትችልም። ያንን የምታከብር ከሆነማ በውስጥ ያለው ከኢየሱስ ጋር የተሰቀልክበት ያንን አውረውን ኃጢአቱን የኃጢአት ተፈጥሮውን እምቢ የምትልበትን ያንን የመለወጥህን የመቀየርህን አዲስ ሰው መሆንን ትርጉም አልባ ያደርገዋል። ስለዚህ በዛ መቀጠል አትችልም። ስለዚህ ጸጋ ይበዛልኛል እያልክ መዳኔ አይጠፋም እያልክ በኃጢአቴ መዋኘት አትችልም ብሎ ይናገራል። በጣም የሚገርም ነገር ነው የምናገረው። አንዳንድ ጊዜ ድመት አይጥቱን ይዛ ጭንቅላቷ ነክሳ አንጠልጥላ ትጫወታለች። በጣሪያ ስትሮጥ የነበረች አይጥ በቃ ጭንቅላቷን ድመቱ ስለነከሰችባት በቃ ዝም ብላ ውሽልሽል ብላ አይትም ትሄዳለች። ያ አውሬው የኃጢአት ተፈጥሮ በክርስቶስ ያመነውን ሰው በድመት ጥርስ ውስጥ እንደገባ አይጥ መጫወት አይችልም ነው የሚለው ጳውሎስ። ይሄን ምሳሌ ነው። መጫወት አንተን አይችልም። ኖ ማለት ትችላለህ። የተሻረ ነው። ስለዚህ ብልቶችን ማቅረብ አትችልም። መታዘዝ አትችልም። ስለዚህ በኃጢአት ይቀጥላለሁ አንዴ ለዘላለም ድኗል እያልክ በኃጢአት ምትዋኝ ከሆነ ያ አሮጌው ሰዋችን ብሎ ጳውሎስ የሚጠራው ከአዳም የወረስነው ባህሪ የኃጢአት ኃይል የኃጢአት ተፈጥሮ አልተቀጠቀጠም ማለት ነው። በአንተ ላይ አሁንም ሕያው ሆኖ እንደ መብረቅ አንተን እያስፈራራ ነው ያለው። ኖ ማለት ትችላለህ። እምቢ ማለት ትችላለህ። ምክንያቱም በእጅ ባልተደረገ መገረዝ በመንፈስ ቅዱስ አሰራር የአለቃው ከአዳም የወረስከው የኃጢአት ተፈጥሮ ጳውሎስ ደግሞ አሮጌ ሰዋችን ብሎ የሚጠራው ተቀጥቅጧል፣ ተሽሯል፣ ኃይል አልባ ሆኗል። በሕይወት እንዳለ አለቃ እንደሆነ ለኃጢአት እሺ ብለህ ማሳየት አትችልም። ያ የእምነትህን ትርጉም እያሳጣ ነውና አትችልም ብሎ ይናገራል። ሶስተኛው ብልቶችንም የጽድቅ የጦር መሳሪያ አድርገህ ለእግዚአብሔር እንድታቀርብ ስለታዘዝክ በኃጢአት መቀጠል አትችልም። ጸጋው ይበዛልኛል ብለህ በኃጢአት መቀጠል አትችልም ብሎ ይናገራል። ይህንን የት ነው የምናገኘው? ምዕራፍ 6 ሮሜ መልእክት ምዕራፍ 6 ላይ ከቁጥር 8 ጀምሮ እስከ ቁጥር 14 ባለው ክፍል ላይ ሐዋርያው ጳውሎስ ይናገራል። ክርስቶስ ከሞት ስለተነሳ እኛም ለእግዚአብሔር በሕይወት መኖር እንችላለን። እርሱ አንዴ ሞቷል፣ ለዘላለም ለእግዚአብሔር ይኖራል። ማን? ኢየሱስ። ከኢየሱስ ጋር ሞተ ከተነሳ ደግሞ አንተም ለእግዚአብሔር ሕያው ሆነ መኖር ትችላለህ። እንዴት ነው የምትኖረው? ከዚህ በፊት ያንን አዳማዊ ባህሪ አሮጌው ሰዋችን እንደፈለገ የሚያዘውን ያንተን የሰውነትህን ብልቶች አሁን ለጽድቅ ለእግዚአብሔር ታዛዥ አድርገህ ታቀርባለህ። ጳውሎስ በሌላ ቦታ ማለት በኤፌሶን 4 ላይ እንደሚናገረው ይሰርቅ የነበረው ዛሬ በገዛ እጆቹ እየሰራ ለጎደለው ደግሞ እያካፈለ ብልቱን የጽድቅ ጦር መሳሪያ አድርጎ ያቀርባል። እንደገና ደግሞ የተለያየ እርኩሰትን የሚያይበትን አይን ዛሬ መጽሐፉን እያነበበ ለእግዚአብሔር የጽድቅ ጦር መሳሪያ አድርጎ ማቅረብ ይችላል። የተለያዩ አገልግሎቶችን በዚህ ብልቶች በሰውነት ብልቶች በክርስቶስ በተዋጁ ሰውነት ላይ ጌታን ልታገለግል ትችላለህ። ስለዚህ ይሄንን እግዚአብሔር አቀርብ ነው ያለው። ስለዚህ ሰውነትን ተሸክመ ይዘ አውሬ የሆነውን ገዳይ የሆነውን አዳማዊ ባህሪ የኃጢአት ተፈጥሮን እየታዘዝክ በኖርኩበት በድሮው የህይወት አካሄድ መኖር አይቻልም ብሎ ጳውሎስ ይናገራል። በጣም የሚገርም እውነት ነው የምናየው ማለት ነው። ስለዚህ ከክርስቶስ ጋር የተሰቀለ ከክርስቶስ ጋር የሞተ ከክርስቶስ ጋር የተነሳ ሰው የሚኖርበት የህይወት አካሄዱ ይሄ ነው። ጸጋው ይበዛልኛል ብዬ በኃጢአት መቀጠል አልችልም። አንዴ ዳንኤል ለዘላለም ድኗል ብዬ በኃጢአት መዋኘት አልችልም፣ አትችልም ብሎ ጳውሎስ ይናገራል። እሺ አንድ ሰው ይህን የእግዚአብሔርን ውለታ አልቀበልም፣ አንተ የምትናገረው ነገር አይገዛኝም፣ አንዴ ዳንኤል ለዘላለም ድኗል፣ ከኃጢአት ውስጥ መላቀቅ አልችልም፣ እቀጥላለሁ ብለህ ብትል ጳውሎስ በጣም አስገራሚ ነገር ይናገራል። ምንድን ነው የሚለው? በሮሜ መልእክት ምዕራፍ 6 ቁጥር 16 ያለው ሐሳብ እጅግ ወሳኝ ነው። ቁጥር 15 ላይ ጳውሎስ እንደገና ጥያቄን ያቀርባል። ለምን ከላይ በኃጢአት መቀጠል አትችልም፣ ከክርስቶስ ጋር ያለ አንድነት ይከለክልሃል፣ በውስጥ ያለ የኃጢአት ኃይል ስለተቀጠቀጠ በኃጢአት መኖር መቀጠል አትችልም፣ እንደዚሁም ደግሞ
ብልቶችን የጽድቅ ጦር መሳሪያ አድርገህ ለእግዚአብሔር ማቅረብ ስላለብህ በኃጢአት መቀጠል አትችልም ብሎ ጳውሎስ የተናገረውን አልቀበልም ብሎ ሰው ቢያምፅ ጳውሎስ ምንድን ነው የሚናገረው? በጣም የሚገርም ነገር ይናገራል። ይሄንን ማንበብ በጣም ወሳኝ ነው። ቁጥር 15 ላይ እንደዚህ የሚል ቃል አለ። ይህንን የማነባው ከሮሜ መልእክት ምዕራፍ 6 ከቁጥር 15 ላይ ነው። እንግዲህ ምን ይሁን? ከሕግ በታች ሳይሆን ከጸጋ በታች በመሆናችን ኃጢአት እንስራኔ ይላል? በጭራሽ አይገባም ይላል። ቁጥር 16 ወሳኝ ቃል ነው። ከላይ እሱ ያመጣውን ምክንያት አልቀበልም ብሎ በኃጢአት እቀጥላለሁ ላለ ሰው ጳውሎስ እጅግ ሰቅጣጭና ዘግናኝ የሆነ አደጋ ሊከተል እንደሚችል ይናገራል። የዘመኑ ሰባኪዎች ችግር የለም አንድ ድነሃል፣ ለዘላለም ድነሃል፣ ኃጢአት ብትሰራ እየተጽናና ኑር፣ ችግር የለም ብለው ያስተምራሉ። መዳን አይወሰድም ይላሉ። ጳውሎስ እንደዛ አይልም። መዳን አይወሰድም ብለህ በኃጢአት የምትቀጥል ከሆነ ይኸው ልንገሪ ብሎ በጣም አስደንጋጭ ነገር ነው የምናገረው። ቁጥር 16 ተመልከቱ። እንደዚህ ነው የሚለው። ቁጥር 16 ላይ ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙት ለእርሱ ይኸው ወደ ሞት ለሚወስደው ለኃጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን ይላል። በጣም የሚገርመው ነገር እዚህ ጋር ማዳመጥ ያለብን ነገር ቁጥር 16 ላይ ጳውሎስ የሚናገረው ከበድ ያለ ማስጠንቀቂያ ነው። ለምንድን ነው ከበድ ያለ ማስጠንቀቂያ የሚሆነው? ለምትታዘዘው ለእርሱ ባሪያ ሆነ ትቀራለህ ይላል። ከላይ ጳውሎስ ያነሳውን ነጥብ ወይም ሀሳቦች ማትጋራና ማትቀበል ከሆነ ጸጋው እንዲበዛ በኃጢአት ጸንቼ እኖራለሁ ወይም አንዴ ድኛለሁ፣ መዳን አይወሰድም፣ በኃጢአት መኖርም ችግር የለም ብለህ ካልክ ጳውሎስ ለምትታዘዘው ለእርሱ ባሪያ ሆነ ትቀራለህ። ለምትታዘዘው ለእርሱ ስል ሁለት ምርጫ አለ። አንደኛው ለማን ነው የምትታዘዘው? ወደ ሞት ለሚወስደው ለኃጢአት የምትታዘዝ ከሆነ የኃጢአት ባሪያ ነህ። መዳረሻም ሞት ነው። የትኛው ሞት? የስጋ ሞት አይደለም፣ የዘላለም ሞት። የዳነ ሰው የዘላለም ሞት ጳውሎስ ያስጠነቃል። አሁን ያስጠነቃል። ምን ብሎ ነው የሚያስጠነቀው? እንግዲህ ለምትታዘዝለት ለእርሱ ለዘላለም ባሪያ ሆነህ ትቀራለህ። ለኃጢአት የምትታዘዝ ከሆነ መዳረሻ የዘላለም ሞት ነው ይላል። እዚህ ጋር ጳውሎስ ይሄን የሚናገረው ለማን ነው? ለሮሜ ሰዎች ነው። የሮሜ ሰዎች ማን ናቸው? ምዕራፍ 1 ላይ በእኔ ጸጋ እናንተ እንድትታነጹ በእናንተ ጸጋ እኔ እንድታነጽ ብሎ አብሮ በአገልግሎት ላይ እንደ አጋር የሚያያቸውን በአገልግሎት ላይ እንደ ባልደረባ የሚያያቸውን እንደዚሁም ደግሞ በሮሜ ምዕራፍ 15 ላይ እሱ ወንጌል ይዞ ወደ ስፔን ሲሄድ እነርሱ በወንጌል አገልግሎቱ ላይ ድጋፍ እንዲያደርጉለት የሚጠይቃቸውን አገልጋዮች፣ ባልደረባዎች፣ የወንጌል ባልደረባ፣ የወንጌል አጋር ብሎ የሚጠራቸውን ሰዎች ምርጫችሁ ኃጢአትን መታዘዝ ከሆነ መዳረሻችሁ የዘላለም ሞት ነው ብሎ ይናገራል። ለምትታዘው ለእርሱ ለዘላለም ባሪያ ሆነ ትቀራለህ። ይሄ የሕያው እግዚአብሔር ቃል ነው። እኔ ቃል ይልና ከዚያ ደግሞ ምንድን ነው የሚለው? ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን ይላል። አይ እኔ ወደ ጽድቅ ለሚያደርሰው ለመታዘዝ። እዚህ ጋር የሚገርም ነገር ነው። ጳውሎስ እዚህ ክፍል ላይ ስለ ጽድቅ ማንሳት አልተወም። በዚህ ሮሜ ምዕራፍ 6 ላይ ከቁጥር 15 ጀምረን እስከ ቁጥር 23 ባለው ክፍል ስናነብ ወደ 5 ጊዜ ስለ ጽድቅ ያነሳል። ጳውሎስ እያወራ ያለው ስለ ጽድቅ ነው፣ ስለተቆጠረው ጽድቅ ነው። ለተቆጠረው ጽድቅ የምንታዘዝ ከሆነ ወደ ጽድቅ እንደርሳለን፣ መዳረሻችንም የዘላለም ሕይወት ነው ይላል። ስለዚህ አንድ ሰው መዳን አይወሰድም ብለህ ካልክ በኃጢአት የምትቀጥል ከሆነ የኃጢአት ባሪያ ሆነ ትቀራለህ ይላል። የኃጢአት ባሪያ ከሆንክ ደግሞ መዳን ባል ነገር የለም። ኢየሱስ የሞተልህ ከኃጢአት ባርነት ነፃ ለማውጣት ነው። ግን ለኃጢአት እታዘዛለሁ ብለህ ካልክ የኃጢአት ባሪያ ትሆናለህ፣ መዳረሻም የዘላለም ሞት ነው ይልና የሮሜ ሰዎች ግን የሚያሰጋ ነገር እንደሌላቸው። ይህም ማለት ምን ማለት ነው? ለጽድቅ ጥሩ ባርነትን እየተለማመዱ እንደሆነ ከዚያ መዳረሻቸውም የዘላለም ሕይወት እንደሆነ ይናገራል። ምዕራፍ 6 ቁጥር 23 ላይ ብዙውን ጊዜ ጌታ ኢየሱስ ክርስቶስን ላልተቀበለ ሰው የሚጠቀሰውን ጥቅስ የኃጢአት ደመወዝ ሞት ነው የሚለውን ጳውሎስ የተናገረው ከዚህ ጋር ነው። ከዚህ በፊት ጌታን ከማመናቸው በፊት ከተለማመዱት ሕይወት ምንም ፍሬ እንደሌላቸው፣ አሁን ግን ከዚህ በፊት ለኃጢአት እንደሚታዙ፣ አሁን ግን ለጽድቅ ለእግዚአብሔር መታዘዝ እንዳለባቸው፣ መዳረሻውም የዘላለም ሕይወት እንደሆነ፣ የኃጢአት ደመወዝ ግን ኃጢአት የሚለማመዱ ከሆነ የኃጢአት ደመወዝ ሞት እንደሆነ በመናገር ይደመድማል። በጣም የሚገርም ነገር ነው። ስለዚህ ይሄ ከሆነ በልብ ብታምን ብሎ ሲናገር የክርስቶስን ሞትና ትንሣኤ በልብ ብታምን ትጸድቃለህ ስል
ጳውሎስ እንደሚያምነው ከክርስቶስ ጋር ተሰቅያለሁ፣ እኔ ግን አልኖርም፣ በውስጥ ክርስቶስ ይኖራል። ከእንግዲህ በኋላ እኔ የሚኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠኝ በክርስቶስ ኢየሱስ ባለኝ እምነት ነው የምኖረው። የልብ እምነት ማለት ይሄ ነው። በክርስቶስ መስቀል የተቀረጸ ህይወት፣ በክርስቶስ ሞት የተቀረጸ ህይወት፣ በክርስቶስ ስቃይ የተቀረጸ ህይወት መኖር ማለት ነው፣ ማመን ማለት ነው። የአብርሃም አይነት እምነት፣ ጽድቅ የሚቆጠርለት እምነት፣ ደህንነትን ያገኘ እምነት እንደዚህ ያለ እምነት ነው ብሎ ጳውሎስ ይናገራል። ታዲያ ይሄ ከሆነ በተሳሳተ መንገድ የኖራችሁም ካላችሁ፣ ከእግዚአብሔር ፈቃድ የወጣችሁ፣ በጽንፈኝነት ይህን ክፍል ተርጉማችሁ ህይወታችሁን ለጉዳት ያጋለጣችሁም ካላችሁ እግዚአብሔር ባለብዙ ምሕረትና በይቅርታ የተሞላ አምላክ ስለሆነ ከልብ ንስሐ መግባትና በፊቱ በንስሐ ወድቆ እግዚአብሔር ማሪ ማለት ነው። እግዚአብሔር መሐሪ ስለሆነ ይምራችኋል። ስለዚህ በንጽህና በእውነተኛ እምነት፣ በአብርሃም አይነት እምነት ሐዋርያ ጳውሎስ ባመነበት ከክርስቶስ ጋር በተሰቀልንበት እምነት ጌታን እየተከተልን ዘመናችንን እንድንጨርስ የእግዚአብሔር መንፈስ የጸጋ ሁሉ አምላክ እንዲረዳ እየጸለይኩኝ ይህ የእግዚአብሔር ቃል ወደ ሌሎቹም ሰዎች እንዲደርስ ላይክ እንዲያደርጉ፣ ሼር እንዲያደርጉ፣ ሰብስክራይብ እንዲያደርጉ እየጠየቅኩኝ የእግዚአብሔር መንፈስ የማስተዋል መንፈስ የቃሉ ባለቤት በጸጋ ሁሉ እንዲደግፋችሁ ጸሎቴ ነው። በሌላው ትምህርት እስከምንገናኝ ድረስ የእግዚአብሔር ጥበቃና ሰላም ከሁላችሁ ጋር ይሁን። ሻሎም